ካስደሰተኝና ሐሴትን ካደረኩበት አንድ ካገኘሁት ላይ እናንተ ነው ላካፍላችሁ ደስታዬን ላጋራችሁ ወደድኩ። እናንተም ከተመቻችሁ ለጓደኞቻችሁ ሼር አድርጉላችሁ። ትማሩበታላችሁ፣ ታውቁበታላችሁ ብዬ አስባለሁ። ሄሎ፣ ጤና ይስጥልን። ይህ የሰማይ ከፍተኛ ፍርድ ቤት የመረጃ ክፍል ነው። ምን እንርዳዎት? ክስ መስርቼ ነበር። እሺ። ጎረቤቴ በድሎኛል፣ ጓደኛዬ ከርቶኛል፣ ዓለም ደግሞ ፍትህ ነፍጋኛለች። ፍርዱ ለምን ዘገየ? እሺ ደንበኛችን፣ መዝገቡ እጃችን ላይ ነው። ነገር ግን እዚህ ጋር አንድ ችግር አለ። ምንድነው ችግሩ? ምስክሮች አልመጡ? አይደለም፣ ምስክሮቹማ መጥተዋል። አይኑ ያየውን፣ ጆሮ የሰማውን፣ እጁ ያደረገውን ሁሉ በዝርዝር አስቀምጠዋል። ነገር ግን እርሱ የከሰሱት ሰው ላይ ከመፍረዳችን በፊት የእርሱን የምላሽ መዝገብ ማየት አለብን። የኔን መዝገብ? እኔ እኮ ተበዳይ ነኝ። ልክ ኖት፣ ተበድለዋል። ነገር ግን እዚህ ፍርድ ቤት ሕጉ በደልን በበደል መክፈል ክስን ውድቅ ያደርጋል። እርሱ በደል ደርሶብዎት ሳለ በልቦ ቂም በመያዙ በምላሱ ክፉ በመናገሩና በሐሳቡ በመበቀሉ አሁን ተከሳሽም ከሳሽም ሆነዋል። አሃ፣ እንዴት? ማለትም እኔም ጥፋተኛ ነኝ? በሰማይ ሕግ መበቀል ራስን መበደል ነው። ለዛ ነው የከሳሽነት መብቱ የታገደው። ፍርዱ እንዲፋጠን ከፈለጉ መጀመሪያ የይቅርታ ውል መፈረም አለበት። እንዴ! ይቅርታ ካደረኩለትማ ፍርዱ ምን ሊያደርግልኝ ነው? ትልቁ ፍርድ እሱ ነው። ይቅር ሲሉ ሰንሰለቱ ይበጠሳል። ያኔ እርሱ ነፃ ይወጣሉ። ተከሳሹ ደግሞ ከእግዚአብሔር ጋር ይፈረዳል እንጂ ከእርሱ ጋር አይሆንም። ሰላሜን የምመልሰው በይቅርታ ነው? በትክክል። ዳኛው እግዚአብሔር የሚፈርደው በደሉን ሳይሆን ለበደሉ የሰጡትን ምላሽ ነው። አሁን ክሱን አንስቻለሁ የሚል ፊርማ በልቦ ይፈርማሉ? እሺ፣ እፈርማለሁ። እንኳን ደስ አሉት ደንበኛችን። አሁን ነፃ የሚል ማህተም ተመቶሎታል። አሁን ቀሎኛል። መዝገቡ ተዘጋ። አመሰግናለሁ። እኛም እናመሰግናለን። የውስጥ ሰላም ይሁንልዎት።